አዶናይና ጓደኞቹ የታሰሩበት ምክንያት ታውቋል። መረጃውን ይዤላችሁ መጥቻለሁ። ሁለት ተከታታይ ነገሮችን ደግሞ አብሬ ነግራችኋለሁ። ትላንት እንደነገርኳችሁ የስራቸው የመጀመሪያው መንስኤ አብይ አህመድ ትኩረት በህብረተሰቡ ዘንድ አጥቻለሁ ማለቱን ተከትሎ ነው። ለዛ ማስረጃ የሚሆነው አንድ ነገር ነው። የቲክታክ ክሬቲቭ አዋርድ እለት በዛው በተመሳሳይ ሰዓት አብይ አህመድ በተለያዩ የመንግስት ሚዲያዎች ላይ ላይቭ ንግግር እያደረገ ነበር። በአርቲስት ቲቪ ደግሞ የቲክታክ ክሬቲቭ አዋርድ ላይቭ እየተላለፈ ነበር። ሁለቱንም ለማመሳሰል እናምጣቸው። ይሄ የአርቲስት ቲቪ ላይ አዶናይ ሲሸለም የነበረበት ጊዜ ነው። በቀጥታ ስርጭት 39000 ሰው የሚሞላ ሰው በቀጥታ ይመለከት ነበር። ኢቲቪ ላይ በተመሳሳይ ሰዓት አብይ አህመድን የሚከታተለው ሰው ብዛቱን አያችሁት? አንድ ሰው። ያም ተሳስቶ መሆን መቻል አለበት። ካድሬዎቹ እንኳን የማያምኑት የማያዳምጡት ሰው ነው አብይ አህመድ። ከ3 ሚሊዮን በላይ ከ4 ሚሊዮን በላይ ካድሬ ያለኝ ይላል ብልጽግና። ካድሬዎቹ እንኳን ላይቭ ቁጭ ብለው አይከታተሉት። ሁሉም የቲክታክ ክሬቲቭ አዋርድ ላይ ስለነበሩ ማለት ነው። ትኩረት ስለተነፈገው ብቻ በህብረተሰቡ ዘንድ በክፉ በደግም መነሳት የሚፈልግ መንግስት እነዚህን ልጆች አስሯቸዋል። ለህብረተሰብ እሴት ባህል እንጨነቃለንማ ማለት የነበረበት ሰው ተዘግዝቆ ሲሰቀል ነው። ሻሸመኔ አይደለ? አርሲ ላይ ክርስቲያኖች ሙስሊሞች ሲታረዱ ነበር። ወለጋ ላይ ቤተክርስቲያኖች ሲቀጠሉ መስጊዶች ሲነዱ ነበር አይደለ? በአንድ ቀን 2000 እና 3000 ሰው ተቀብሮ በግሬደር ሬሳው ሲነሳ ነበረ። ለህብረተሰብ እሴት መጨነቅ አብይ አህመድ ከመጣ ጊዜ ጀምሮ በዚህ 8 ዓመት ውስጥ የተሳካለት አንድ ነገር ትልቁን አጀንዳዋ ማድበስበስና መሬት መጣል ነው። በህብረተሰቡ ዘንድ ትላልቅ የሚባሉ አጀንዳዎች የሚነኩ ያልነበሩ ነገሮች ከ8 ዓመት በፊት ከ8 ዓመት በኋላ ባዶ ነው የሆኑት። በአብይ አህመድ ምክንያት ህዝብ አሁን እያሳሰበው ያለው የሰው መሞት ሳይሆን የዘይቱ ዋጋ መቀነስ ነው። ይሄንን እንኳን ቀላል ነገር ማስተካከል አልቻለም። በ2 እና በ3 ኪሎ ሜትር ርቀት የሚካሄድ ጉዞ 20 ብር እስኪደርስ ድረስ መንግስት ቁጭ ብሎ ያያል። ዘሪቨርስ ደግሞ ህዝብ ያሳስበዋል ብሎ የሚያምነው ያንዲት ነጠላ ልጅ የሆነ ቲክቶክ ክሬቲቭ አዋርድ ለብሳ ሄደችው ምናምን ለብስ የህብረተሰብን እሴት ይንዳል ይላል። ህዝብ እኮ እንደ ህዝብ ባዶ ሲቀር ድረስ እኮ ተጣልቷል። ኢትዮጵያ ውስጥ አንድ የሚያደርግ ትርክት እስኪጠፋ ድረስ በአንድ ባንዲራ እስከማንስማማ ድረስ ህዝብ እሴቱን አጥቶ ባዶ ቀርቷል። አብይ ግን የሚያወራው አሁንም ተራ ልወደድ ባይነት። ለዛውም እነዚህ ልጆች ነገ ከእስር ቤት ሲወጡ አብይ አህመድን ይቅርታ ጠይቆት ነው የሚወጡት። ለዚች ነጠላ ምክንያት ብሎ ትላልቁን የህብረተሰብ አጀንዳ አድበል ብሎ ጥሎ ባዶ አድርጎታል። አብይ አህመድ ማለት ይሄ ነው። ነገም ነቅተህ እስካልተከላከልከው ድረስ ህዝብ መብቴ ይከበርልኝ ብሎ አደባባይ እስካልወጣ ድረስ በጫካ ያሉት ወገኖቹን ደግፎ እስካልተነሳ ድረስ አብይ አህመድ በዚህ መልኩ አርቲስትነቱን ይቀጥላል።